ልቤን የሚነካው ጊዜ አንድ ቃል አለ ይላል ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። የሁላችሁ ወገኖቼ ለእግዚአብሔር መታዘዝ አቃተኝ ካለ አንድ ሰው ለእግዚአብሔር መታዘዝ አይደለም ያቃተው አይምሮን መማረክ ነው ያቃተው። በእግዚአብሔር ቃል ሬቨሌሽን መገለጥ አይምሮን መሙላት ወይንም ደግሞ ያንን ብርሃን አላገኘም በዛ ጉዳይ ላይ ማለት ነው። ብርሃን ባላገኘንበት ጉዳይ ላይ መገለጡን ባላገኘንበት ጉዳይ ላይ መታዘዝ አይቻልም ማለት ነው። ስለዚህ ሰዎች አቃተኝ ይላል ይሄን ነገር ማድረግ እኮ እኔ አልችልም፣ እኔ እኮ ደካማ ነኝ፣ እኔ እኮ ሰው ነኝ፣ እንዴት እችላለሁ ይላሉ። ምንድነው ችግሩ? የመቻልና ያለመቻል ጉዳይ አይደለም። አይምሮአቸውን የመማረክና ያለመማረክ ጉዳይ ነው። አይምሮዬ ለእግዚአብሔር ነገር ሲገዛ ማድረግ መታዘዝ ቀላል ይሆናል። ለክርስቶስ መታዘዝ የአይምሮ መማረክ ውጤት ነው። ስለዚህ መንፈሳዊ ብርሃንን ማግኘት አማራጭ የሌለው ነገር ነው። ለእግዚአብሔር እየታዘዝን እግዚአብሔርን አስደስተን ለመኖር የምንፈልግ ሰዎች በትግል አይመጣም። ብዙ ጾምና ጸሎት በማድረግም አይመጣም። ጾምና ጸሎት አስፈላጊ ቢሆንም ጾምና ጸሎቱ ኃይል ነው የሚሰጠን። ነገር ግን በጾምና በጸሎታችን ውስጥ ያን መንፈሳዊ አይምሮአችንን ይሄ የሥጋዊን አእምሮአችንን መማረክ የሚችል መንፈሳዊ መገለጥ ካላገኘን እስቲል ኃይል ተቀብለን ምን ያደርጋል? ፋይት ያደርገናል። አንድ ቀን ሁለት ቀን እናደርግና ተመልሰን ፌል እናደርጋለን። አንድ ቀን ሁለት ቀን እናደርግና ተመልሰን ፌል እናደርጋለን። አልቅሰው ሰዎች ንስሐ ገብተው ለምንድን ነው ወደዛው ወደ ቀድሞ ህይወታቸው የሚሄዱት? ችግሩ ምን መሰላችሁ? አይምሮአቸው በዛ ብርሃን አልተሞላም። ሰዎችን አትፍረዱባቸው ምለው ለዛ ነው። በአንድ ነገር ላይ አንድ ሰው ደጋግሞ ፌል ካደረገ በህይወቴ የደከምኩባቸው ነገሮችን በሙሉ ይህ ሚስጥር እስኪገባኝ ድረስ አላሸነፍኳቸው። ልክ ይህ ሚስጥር ሲገባኝ ስለዚህ ትግሉ በማድረግና ባለማድረግ መካከል እንዳልሆነ ገባኝ ማለት ነው። የማድረግና ያለማድረግ ጉዳይ አይደለም፣ አይምሮን የመማረክ ወይንም ደግሞ አይምሮዬን መንፈሳዊ የማድረግና ያለማድረግ ጉዳይ ነው። ስለዚህ ባካችሁ ሰባኪዎች ለለምናችሁ፣ ባካችሁ ሰባኪ የእግዚአብሔርን ሕዝብ አትኮንኑ። ይሄን ለምን አታረግም? ይሄን ለምን እንደዚህ እንዴት ታረጋላችሁ? አሬ ይሄ ሕዝብ እንደው በቃ እንደው እኮ ቤተክርስቲያን እንደዚህ ሆነ። ምን ያርግ ይሄ ሕዝቡ መማር ያለበትን ትምህርት ስላልተማረ ነው። መማር ያለበት አታርግና አድርግ አይደለም። ድርጊት የሐሳብ ውጤት ነው። ድርጊት የአይምሮ መለወጥ ውጤት ነው። ስለዚህ አይምሮ እንዲለወጥ ስብከታችንን ብቻ እየሰማ እንዲኖር አናርገው። ሰበክን ሰዎች አይነኩም፣ አይለወጡም። እንዴት ይለወጡ? ምክንያቱም ስብከት ሰውን አይለውጥም። ሰውን የሚለውጠው በስብከት ውስጥ የተገለጠው የበራው ብርሃን ነው የሰውን ሕይወት ትራንስፎርም የሚያደርገው። ለዚህ ነው ጳውሎስ ሮሜ ምዕራፍ 12 ቁጥር 2 ላይ በአይምሮአችሁ መታደስ ተለወጡ ያላቸው። ስለዚህ ለውጥ ያለው በአይምሮ መታደስ ውስጥ ነው። አይምሮዬ መንፈሳዊ መገለጦችን በሚያገኝ አይምሮና እውቀቱ ሲሞላ ብቻ ነው ላይፍ ትራንስፎርም ሊሆን። ስለዚህ ትራንስፎርሜሽን የፕሮሰስ ጉዳይ ነው። በተገለጠልኝ መጠን ነው ለክርስቶስ ለመታዘዝ አይምሮዬን በማረኩ ቁጥር ነው መንፈሳዊ ሕይወቴ እያደገ የሚመጣው እንጂ ወገኖቼ የጸጋ ስጦታ ስላላቸው ሰዎች ያወቁ ይመስላችኋል? የጸጋ ስጦታ ነፃ ነው። እንደ ስሙ ጸጋ ነው የሰጠኝ። መገለጥ ቢኖረኝ፣ የፈውስ ስጦታ ቢኖረኝ፣ የታምራት ስጦታ ቢኖረኝ የኔ አይደለም። ለኔ አይጠቅመኝም እሱ ለአገልግሎት እንጂ ለሌሎች ላደርገው ላለው ነገር ይጠቅመኛል። ለምን? ጸጋ ስለሆነ ቤተክርስቲያን አካሉን ለማነጽ እግዚአብሔር ለብልቱ የሰጠው ያ ፋንክሽን የሚያደርግበት ስጦታ ከሰውየው እውቀትና ችሎታ ጋር ምንም የተያዘ የተነካካ ነገር አይደለም። አንድ ሰው ጥሩ ቢዘምር፣ አንድ ሰው ጥሩ መገለጦች ቢያመጣ፣ እጅ ጭኖ በሽተኛን ቢፈውስ ከሰውየው ጋር የተያዘ ምንም ነገር የለም። እግዚአብሔር ለቤተ ክርስቲያን የሰጠው ነፃ ስጦታ ነው። የኔ ህይወት የሚለወጠውና ለክርስቶስ እንድታዘዝ የሚያደርገኝ ወይም መንፈሳዊ ህይወቴ እንዲያድግ የሚያደርገው ግን በእግዚአብሔር ቃል መገለጥ፣ በመንፈሳዊ መረዳቶች፣ እውነቶች፣ መገለጦች፣ ብርሃኖች አይምሮዬ ሲሞላ ብቻ ነው። የበራልኝን ብርሃን ልክደው ስለማልችል እውነት ስለሆነ አቅም የሚሰጠኝ እሱ ስለሆነ። ስለዚህ መማረክ ትፈልጋላችሁ? አልንበረከክ ያለ ጉልበታችን የሚንበረከከው መንፈሳዊ ብርሃን ስለ ጸሎት ስናገኝ ነው። የእግዚአብሔርን ቃል የናፈቅ እንድናነበው የሚያደርገን በዛ ጉዳይ ላይ። ሰዎችን መውደድ ትፈልጋላችሁ? እንደው በቃ ጌታ ሆይ ምናምን ብለን ስለጸለይን ብቻ አይደለም። የእግዚአብሔር ፍቅር ጥልቀት፣ ርዝመት፣ ስፋቱ ከመታወቅ የሚያልፈውን ብርሃኑ ሲበራልን ያን ጊዜ ምን ሆናለን መሰላችሁ? የሚወዱን ብቻ የሚጠሉንን መውደድ እንጀምራለን። ሃሌሉያ። ስለዚህ እንደው እግዚአብሔር በመገለጥ እውቀት ይባርካችሁ።
የኔ ጸሎቴም ለእናንተም ለራሴ ይሄ ነው። የእግዚአብሔር ቤተክርስቲያን በመንፈሳዊ መገለጥና ብርሃን እንድትሞላ ያን ጊዜ ለክርስቶስ የሚታዘዝ ትውልድ ማበጀት እንችላለን። መንፈሳዊ መገለጥ ሲመጣ አእምሮ ይማረካል። ይኸውላችሁ አንድን ነገር በሚበልጥ ነገር ነው የምናሸንፈው። የሚበልጠው ነገር ምንድን ነው? መንፈሳዊው ብርሃን ሲበራ ፍጥረታዊውን ዕውቀት የካርናል የሆነ ማይንዳችን ሲስተሙን ምን ሸቶፍ ያደርገዋል፣ ይዘጋዋል ማለት ምንም እንዳልሆነ ሃየር ሌቭል ኖውሌጅ። የኔ ሐሳብ እንደ ሐሳባችሁ አይደለም ይልና እግዚአብሔር ኢሳይያስ 54 ላይ መስለኛ ምን ይላል? ሐሳቤ ከፍ ያለ ነው ይላል። ይኸውላችሁ በእግዚአብሔር ከፍ ባለ ሐሳብ መገለጥ ስትሞሉ ዝቅ ያለው ሐሳብ ሁሉ ምናምን ይሆንባቸዋል። ይገርማል። ልተዋልተው ላርግ የሚለው ትናንሽ ይሆንባቸዋል። ለምን? የእግዚአብሔር የመገለጥ ሐሳብ ከፍ ያለ ሐሳብ ስለሆነ ማለት ነው። ስለዚህ ወገኖቼ የክርስቶስ ማይንድ ቤተክርስቲያን ውስጥ ከሌለ በስተቀር ነገሮችን የምንተረጉምበት፣ ነገሮችን የምናይበት፣ የምንወያይበት፣ ስንመካከር የምንመካከርበት፣ አንዱ ሌላውን ሲያስረዳ የምናስረዳበት መንፈሳዊ ብርሃን ከሌለ ዋጋ። ስለዚህ አእምሮአችን በእግዚአብሔር ቃል ዕውቀት ብርሃን ሊሞላ ይገባል ማለት ነው።